ቢስሚላህ ጀነትን ልንገባ ኸይር ነገር ልናገር ሰበብ የሚሆን ነገር ሲመጣልን ሼር ልናደርገው ለራሳችን ልንጠቀመው ይገባል። ላኢላሃ ኢላላህ ፈማዕሉሙን የታወቀ ነው። ላኢላሃ ኢላላህ ብሎ ማለት እሷን ያላላት የሆነ አካል ጀነትን ድርሻ አይልም አይገባትም። እሷን ያልመሰከረች ነፍስ ጀነትን አትገባም ማለት ነው። እንደዛም ደግሞ ማለት ነው ላኢላሃ ኢላላህ ብሎ ማለት አላህ ትልቅን ደረጃ በዚህች አላ ወጅሂል አርድ በዚህ ምድር ላይ እንደሷ ትልቅ ቦታ ያላት ቃልና ንግግር የለችም። ይሄ ንግግር ማለት ነው መስፈርቶች ስለሷ ነው የምናየው። ላኢላሃ ኢላላህ መስፈርቶቿ ማለት ነው። ልክ ኢማም ወህብ ብን ሙነብህ እንደተናገሩት ላኢላሃ ኢላላህ ቁልፎች ላኢላሃ ኢላላህ ብሎ ማለት የጀነት ቁልፍ አይደለችም ወይ ብሎ በተጠየቁ ጊዜ አዎ ማንኛውም ቁልፍ የለም ለቁልፉ ጥርሶች ያሉት ቢሆን እንጂ። ልክ እንደዛውም ላኢላሃ ኢላላህ ማለት ነው ያንን ስናሟላ ጀነት የምንገባበት መስፈርቶች ቁልፎች አሏት። ያንን ልናቆኛ ላይ ግድላል ማለት ነው። አንደኛ የላኢላሃ ኢላላህ ከሰባት ነው ሸርጦቿ አንደኛው ምንድነው? እውቀት ነው። አልዕልም የሚባለው ነገር ነው። ይህም ማለት ነው ማወቅ ለትርጉሙን ማወቅ ላኢላሃ ኢላላህ ነፍየን ወኢስባተን ማወቅ። ነፍይ ብሎ ማለት ሁለት ነገራቶች አሉ በላኢላሃ ኢላላህ ውስጥ ነፍይና ኢስባት የሚባል ነገር። ላኢላሃ ስንል ነፍይ ነው፣ አምላክ የለም ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብለን ስንመሰክራላት። ሁለተኛ ነገር ደግሞ እርግጠኝነት ወይም የቂን ብሎ ማለት ነው ያለምንም መጠራጠር ማመን ላኢላሃ ኢላላህ በሚታዘው በአላህ ጀለ ወዐላ በትክክለኝነት ማመን። ኢነመል ሙእሚኑነ አለዚነ አመኑ ቢላህ እነዛ ሙእሚናን ሙእሚኖች ብሎ ማለት በአላህና በመልእክተኛ ያመኑ ከዛም ያልተጠራጠሩ ናቸው ይላል አላህ ጀለ ወዐላ። በሶስተኛ ደረጃ ኢኽላስ ነው። ኢኽላስ አምልኮን ለአላህ ብቻ ማድረግ። አላ ሊላሂ ዲኑል ኻሊስ ጥርት ያለችው ሃይማኖት ኻሊስ የሆነችው ዲን ለአላህ ብቻ ነው ይላል አላህ ጀለ ወዐላ ሲናገር። ስለዚህ ሶስተኛ ደግሞ እውነተኝነት፣ ሶስተኛ ኢኽላስ ነው ብለናል። አራተኛ ስድቅ ነው። ስድቅ እውነተኛ መሆን ከላኢላሃ ኢላላህ ከልብ እውነተኛ መሆን አላህን ስንቀበል የአላህ ዋህዳንያ ብቸኝነት ስንቀበል ላኢላሃ ኢላላህ እውነተኛ መሆን ላኢላሃ ኢላላህ ይዘን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ መን ቃለ ላኢላሃ ኢላላህ ሲድቀን ሚን ቀልቢህ ላኢላሃ ኢላላህን ከቀልቡ እውነተኛ ሆኖ የተናገራት ያላት አሉ ሐረመሁ ላሁ ዐለ ናር ሰውየውን አላህ እሳት ላይ ሐራም አድርገዋለች አሉ። እሳትን አይነካም አይገባም አሉ። አምስተኛ ደረጃ ላይ ደግሞ ምንድነው? መውደድ አልመሐባ የሚባለው ነገር አላህንና ይህችን ቃል መውደድ፣ ይህቺ ቃል የሚታዛቸውን ነገራቶች ማለት ነው መውደድ። ወለዚነ አመኑ አሸዱ ሑበን ሊላህ እነዚያ ያመኑ አካላቶች አላህ ጀለ ወዐላ አላህን መውደዳቸው አላህን ከመውደድ በኩል ይበልጥ የጠነከሩና አላህን መውደዳቸው የጠበቀ የሆነ ነው። በጣም አላህን ይወዳሉ ሲል አላህ ይናገራል። ስድስተኛው እጅ መስጠት። እጅ መስጠት እንቅያድ የሚባለው ነገር ለህጉ መታዘዝ፣ ለሸሪዓ መታዘዝ። እንደዛም ደግሞ ላኢላሃ ኢላላህ ያዘዛቻቸው ነገር ላኢላሃ ኢላላህ በመያዛችን ብዙ ግዴታ የሚሆንብን ነገራቶች አሉ ማለት ነው። ሰላት፣ እንደዛም ደግሞ ሐጅ፣ ዘካ፣ የተለያዩ ነገራቶች እንደየግዴታነቱ ማለት አላህን ከሁሉና ዋነኛ አላህን ብቸኛ ማድረግ። ይህንን ተቀብለን በዛ ነገር ላይ ማለት ነው ምን መሆን? እጅ መስጠትና እንቅያድ። ወአኒቡ ኢላ ረቢኩም ወአስሊሙ ላ አላህ ጀለ ወዐላ ምንድን ነው ያለው? ወደ ጌታችሁም ተመለሱ ለሱም እጅ እግር ስጡ ታዘዙ ስለ አላህ ጀለ ወዐላ ይናገራል ማለት ነው። ሰባተኛና የመጨረሻው የላኢላሃ ኢላላህ ሸርጥ መስፈርት ምንድነው? ቀቡል ወይም ደግሞ መቀበል ብሎ ማለት ነው። መቀበል ያዘዘችውን ላኢላሃ ኢላላህ ያዘዘችውን ሁሉ መቀበል። ላኢላሃ ኢላላህን በመያዛችን ማለት ነው በእኛ ላይ ግዴታ የሆኑ ነገራቶችን ሁሉ መቀበል። አላህ ላኢላሃ ኢላላህን ስላልተቀበሉ ስለሆኑ ሰዎች ሲናገር ኢነሁም ካኑ ኢዛ ቂለ ለሁም ላኢላሃ ኢለላህ የስተክቢሩን እነዚያ ማለት ነው ላኢላሃ ኢለላህ ብሎ በተባላቸው ጊዜ የስተክቢሩን ይኩራሩ ነበረ፣ አይቀበሉም ነበረ ሲል አላህ ጀለ ወዐላ ይወቅሳቸው ይናገራል ማለት ነው። ስለዚህ ምን ልናደርገው ይገባል? በላኢላሃ ኢለላህ መስፈርቶች ልናምን ይገባል። ላኢላሃ ኢለላህ መስፈርት ማለት ልንሐፍዘው ልንይዝ የተለየን ነገር እንይዛለን ማለት ነው። ማይጠቅመንንም ነገር ቢሆን እንይዛለን። እነዚህ ነገራቶች ትኩረት ሰጥተን ልንማራቸው ልናቃቸው ይገባል። ዒልም፣ እውቀት፣ የቂን፣ ኢኽላስ፣ ስድቅ፣ መሐባ፣ እንቅያድና ቀቡል የሚባሉት እነዚህ የላኢላሃ ኢለላህ መስፈርቶች ናቸው። ይበልጥ ሰፋ አድርገን ልንረዳና በራሳችን ልንይዘው ይገባል። ይህንን ቪዲዮ ማለትም ለሌላ ሰውም እንድጠቀም ልናስተላልፈው ሼር ልናደርገው ይገባል ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም አዳሉ ዐለል ኸይር ከፋዒሊ መልካም ስራ ላይ ያመላከተ የሆነ አካል ማለት ነው ያንን የሚሰራውን ያካፈለለትን አካል የሚሰራውን አጅር ከዛ ሰውዬ ሳይቀነስ ያገኛል ብለዋል ማለት ነው። ወላሁ አዕለም ወሰላሙ ዐለይኩም ወረሕመቱላህ።